ሰላም ወዳጆቼ እንደምናችሁ። ዛሬ እንድናወራ የፈለጉት ርዕስ ፍቅርን በተመለከተ ነው። ፍቅር በጣም ብዙ አይነት ፍቅር አለ። ስሙ አንድ ነው፣ ተግባሩም ተመሳሳይ ነው። የምናገኘው ደስታ እና የምንሰጠው እንደዛው ተመሳሳይ ነው። ግን እንደዛ ተመሳሳይ ነው ማለት አንድ ነው ማለት ግን አይደለም። አንድ ስላልሆነ ነው ተመሳሳይ የሆነው እና የቤተሰብ ፍቅር አለ፣ ለእናት አባት የምንሰጠው ፍቅር አለ፣ ለልጅ ለጓደኛ፣ ለማህበረሰብ፣ ለሃይማኖት አባቶች፣ ለሃይማኖት እናቶች፣ ለእንስሳት፣ ለእጽዋት፣ ለሀገር፣ ለቁሳቁስ ሳይቀር ፍቅር አለን። ዛሬ እንድናወራበት የፈለኩት ርዕስ ግን በሴትና በወንድ ወይም በእንስትና ተባዕት መሀል የሚኖረውን ፍቅር በተመለከተ ነው። ይሄ ፍቅር አብዛኞቻችን ህይወታችንን መንገዱን የሚያስለውጥ ስለሆነ እና በጣም ብዙ ችግር አለ ብዬ አስባለሁ። እኔ እንደተረዳሁት አብዛኞቻችንም እንደዛ የምንረዳው ነገር አለ። ለምንድን ነው እንደተባለው ልክ እንደ ፍቅር የሆነ ነገር ስንወጣ ስንገባ ስንዞር እያንዳንዳችን ለምን ይሄን አላገኘንም የሚል ነገር ሁላችንም የምንጠይቅ ይመስለኛል ራሳችንን። እና ለምን እንደሆነና የት ጋው ነው የሳት ነው የሚለውን ለማየት ነው። ምንድነው ስንፈጠር እግዚአብሔር ሲፈጥረን አንድ የሰው መልክ ያለን ቢመስልም በጣም ብዙ ልዩነቶች አሉ። ለምሳሌ አሁን እንኳን ሳይንስ ደረስኩበት ያለው ልዩነት የአይን ብርሃን ልዩነት፣ የጆሮ አቀማመጥ ልዩነት፣ የጣት አሻራ ልዩነት፣ የፀጉር አሻራ የሚገኝበት ቦታ ልዩነት፣ የጣታችን የእግርና የእጅ ጣታችን አቀማመጥ ልዩነት፣ እንዲሁም ድምፃችን እያንዳንዳችን የራሳችን የሆነ የድምፅ ቅላጼ ያለን ያ የድምፅ ቅላጼ እና ሌላም ብዙ ልዩነቶች አሉ እና ስንፈጠር ሁሉም ለሁሉም ሊሆን አይችልም። የሆነ ወንድ እንስት የሆኑትን ሁሉ በሰውነታቸው ይወዳቸዋል። ሴትነቷን ፈልጎ ግን ሊያፈቅራት አይችልም። ሁሉም ሴቶች አንድ ሴት ሁሉንም ወንድ በሰውነቱ ልታከብሮ ልትወደው ትችላለች። ወንድነቱን ፈልጋ ግን ልታፈቅረው አትችልም። ታዲያ ራሳችን የምንወደውን ሰው ወይም የምናፈቅረውን ሰው በትክክል የምንለየው በምንድን ነው? ከሱ በላይ ደግሞ የሚያፈቅረን ሰው ሊያፈቅረን የሚችለው ሰው ማን ነው? በምንድን ነው የምንለየው? ይሄ በጣም አስቸጋሪ ነገር ነው። ነገር ግን እግዚአብሔር ሲፈጥር ፐርፌክት አድርጎ ምንም አይነት ስህተት እንዳይገኝ ተደርጎ ሰርቶናል። እኛን የሳት ነው ያው ሰይጣን ነው ያሳተን። እንዴት እንዳሳተን በዝርዝር እናገራለሁ። አብዛኞቻችን ያንን ስለማናደርግ ምን ያህል እንደተጎዳን እናያለን ማለት ነው። እግዚአብሔር እንዴት ነው ያደረገን? ሁሉም ለሁሉም አይሆንም ብያለሁ ቅድምና ለዚህ የራስህ ይሆናል። ያንተ እሷ ነች፣ ያንቺም እሱ ነው፣ ከሱ ውጪ አይደለም። እና ያንን የራሳችን ሰው የምንለየው እንዴት ነው? ከዛ በፊት አሁን ምን ያህል ሰው ይፋቀራል?
ያው በራሳችንም በአካባቢያችንም በምንሰራበት ቦታ ሚዲያም ላይ የምናየው ፍቅር ስለሌለ እኮ ነው የሁሉ ነገር ያለው። ፍቅር ነው ያጣነው። እንደ ሀገር እንደ ዓለም ለመፋቀር መጀመሪያ ቤት ውስጥ ሁለቱ ሰዎች መፋቀር አለባቸው። ቤት ውስጥ ሁለት ሰዎች ይፋቀራሉ። ቤተሰብ ውስጥ ትልቅ ፍቅር አለ። ከዛ ከቤት ውስጥ የሚነሳው ፍቅር እንደ ጭስ ይጨሳል። እዛኛውን ቤት ተመሳሳይ ነው። አካባቢ ይፋቀራል፣ ይስማማል፣ ይዋደዳል፣ ይደማመጣል። ከአካባቢ ወደ ጎጥ ሰፋ እያለ ወደ ክፍላት ሀገር እንደ ሀገር እንድንስማማ፣ እንድንፋቀር፣ እንድንዋደድ የሚያደርገን መነሻው አንድ ቤት ውስጥ ያለ የሁለት ሰዎች ፍቅር ነው የሚሆነው። ይሄ ግን አሁን የለም። በጣም ብዙ ሰው በትዳር የሚኖሩ እየተባላ ነው የሚኖረው። በጣም አስቸጋሪ የሆነ ህይወት ነው የሚኖረው። ለዚህ ሁሉ መነሻው ምንድን ነው? መጀመሪያ የራሳችን ያልሆነ ሰው ጋር ስለገባ ነው። የራሳችን ያልሆነ ሰው ጋር ስለገባ ነው። እንዴት ነው የሳት ነው? ፍቅር ሳይሆን ውሸት መመዘኛ። አሁን የቁሳቁስ እና የምናምን መመዘኛ አድርገን ነው የምንገባው። ገንዘብ ካለው ወይም ገንዘብ ካላት እንደማያፈቅራት እንደማታፈቅረው ልቧ እያወቀ ወዳጅ መስለው ይሄዱና ይጀመራል። ለጊዜው ያላቸውን ችግር በገንዘብ ያፈቀሩ መስለው እንደሚቀርፉት ያስቡና የተወሰነ ጊዜ አብረው ከቆዩ በኋላ ተፈጥሮ ስላልሆነ በትክክለኛው መመዘኛ ስላልሆነ የገቡት ይሰለቻቻሉ። ገንዘብ ቢኖርም ሊይዝ አይችልም። ሀብት ቢኖርም ሊይዝ አይችልም። ዝና ቢኖርም ሊይዝ አይችልም። እና ይሰለቻቻሉ። በመሀል ደግሞ በጣም ክፉ ነገር ይወለዳል። ከዛ አስቸጋሪ የሆነ ህይወት ይኖራል ማለት ነው። አብዛኞቹ በመመዘኛ ነው የሚገናኙት፣ በፍቅር አይደለም። መመዘኛ ወጣቶቹ በዝና በመልክ መልክ የሚባል ነገር ቁንጅና መናገሩ ራሱ ያሳፍራል። ይሄን ነገር ቁንጅና እግዚአብሔር አይደለም የሰጠው፣ ያን የፈጠረውን ይሄን መመዘኛ ሰዎች ናቸው የሆነ መመዘኛ አውጥተው የቁንጅና መመዘኛ ምናምን ብለው ይሄ ቆንጆ ነው ይሄ ቆንጆ አይደለም አይነት ነገር ሊለዩ ሞከሩ። በጣም ስህተት ነው፣ ትልቅ ስህተት። ረጋ ብለን እናስብ። ለመሆኑ በእኛ ላይ አንዳችን ትንሽ ነገር እንኳን መለወጥ እንችላለን እንዴ? መለወጥ የማንችለውን ነገር እንዴት ነው መንቀፍ የምንችለው? ይሄ እኮ እግዚአብሔር መቃወም ነው። አንተ መስራት የምችለው ነገር ሲሆን ነው። እቺን እንደዚህ አንድ አናጺ የሆነ ቤት ይሰራል ወይም የሆነ ነገር ያነጻል። ያነጻውን ነገር ሊነቅፍ የሚችለው ሰው ተመሳሳይ አናጺ ነው። ይሄ እንደዚህ አልነበረም የሚሆነው፣ እንደዚህ ነበረ ቢሰራ የሚሻለው የሚጠነክረው ወይም የሚያምረው ብሎ ሊነቅፍ የሚችለው እሱ ነው እንጂ የሆነ ሰው ብድግ ብሎ ቢናገር አግባብ አይደለም። እሱ ማድረግ የማይችለው ነገር እንዴት ይናገራል? እና ቁንጅና ብለን የቁንጅና መመዘኛ አውጥተን ስንናገር በጣም ስህተት ነው። በዛ መመዘኛ አይደለም የምንሄደው። ለምሳሌ አንድ ነገር እናንሳ፣ እያንዳንዳችን ስለምናውቀው ብዙ ሰው ባወጣው መመዘኛ መሰረት እጅግ በጣም ቆንጆ የሆነች ሴት ወይም እጅግ በጣም ቆንጆ የሆነ ወንድ 10 ሌሎች ሰዎችን አምጥተን ትወዳታለህ ትወጂዋለሽ ብንላቸው በአፋቸው አዎ ሊሉ ይችላሉ። ምክንያቱም የአካባቢው የማህበረሰቡ መመዘኛ ተጽዕኖ ስለሚያሳድርባቸው፣ ልባቸው እንደማይወደው ግን ያውቁታል።
የሚወዱት የራሳቸውን ሰው ነው፣ ያንን የሚፈልጉትን ሰው ነው እንጂ እዚህ ጋር የተቀመጠውን እኛ ባወጣንለት መመዘኛ ቆንጆ ነው የተባለውን ወይም ቆንጆ ነች የተባለችውን አይደለም። ይሄ እያንዳንዳችን የምናውቀው እውነት ነው። ታዲያ ያ የምንፈልገው ሰው ማን ነው? የት ነው ያለው? እንዴት ነው የምናውቀው? በጣም ትልቅ የሆነ ነገር ነው። ለብዙ ሰው አይመስለውም፣ ግን አሁን በኋላ ስገልጸው በደንብ ትረዱኛላችሁ ብዬ አስባለሁ። በዚህ ምክንያት በመመዘኛ ምክንያት ስለምንገናኝ ቶሎ እንሰነቻቻለን፣ ፍቅርም የለንም፣ ጥላቻ ነው፣ መጠራጠር ነው፣ መተማመን ነው። ያንን እኛ የምንፈልገውን ስላላገኘን ከሰው ጋር ሆነን ራሱ የእኛን ፍለጋ እንደገና ሌላ መንገድ እንጀምራለን። ያ መንገድ ደግሞ ሌላ ትልቅ ጣጣ ይዞብን ይመጣል ማለት ነው። የምናፈቅረውን ሰው የምናገኝበት ወይም የምናውቅበት መንገድ እግዚአብሔር በትክክል አስቀምጦልናል። የመጀመሪያውና አንዱ የአይን ብርሃን ነው። የምናፈቅረውን ሰው ወይም የሚያፈቅረንን ሰው ወይም የእኛን ሰው በትክክል የምናውቅበት መንገድ የአይናችን ብርሃን ነው። የምንወደውን ሰው ስናየው ከፍተኛ ድንጋጤ እንደነግጣለን። የአይኑ ብርሃን አይናችን ብርሃን ላይ ሲገባ ማለት በጣም ነው የምንደነግጠው። መናገር እስኪያቅተን ድረስ የቱንም ያህል ደፋር የቱንም ያህል ስሜቱን መቆጣጠር የሚችል ሰው ቢሆን እንኳን የዛን ጊዜ በጣም ይደነግጣል። አንዱ ምልክት ይሄ ነው። ሁለተኛው ምልክት የሰውነታችን ቅርጽና እፊታችን ላይ ያለው ጸዳል ነው። ይሄ እንደምን ለምሳሌ የፎቶ ፍሬም አለ። ፍሬሙ በፍሬሙ ልክ የተዘጋጀው ፎቶ ነው ፍሬሙ ውስጥ ሰው ግባት የሚችለው። ወይም ከፊት ለፊት ከመጣም መስተዋቱ የሚገባው በተዘጋጀው ፍሬም የፍሬሙ ማስገቢያ ስንጥቁና የመስተዋቱ ውፍረት እኩል ካልሆነ አይገባም። ወይም የመስተዋቱ ስፋት ወይም ርዝመት ከፍሬሙ ጋር እኩል ካልሆነ ከሰፋም አይገባም፣ ካነሰም ይሾልካል አይገባም። ልክ እንደዛ ሁሉ እዚህ እፊታችን ላይ ብዙዎቻችን የማይገባን ከዚህ ከምናየው በአይናችን ከምናየው ቅርጾች ሌላ ብርሃን አለ። ፊታችን ላይ ብቻ አይደለም፣ በሙሉ ሰውነታችን ላይ ነው። ግን በዋናነት ስንተያይ ከሱ ጋር ስለምንገናኝ ነው። ይሄ ጸዳል ምንለው ነው። በአማርኛ ጸዳል ነው የሚባለው። ያ ፊት ለዚህ ለቃላቱም የተሳሳተ ትርጉም ነው ያለው። የውበት መግለጫ ነው ጸዳሉ ምናምን ብለን የቆዳን ጥራት ምናምን የምንገልጽበት ቃል መስሎ የሚሰማን አይደለም። ጸዳል ማለት ይሄ ነው። ይሄ ጸዳል ማለት በሌላ እንትን ነጮቹ ምናምን ሌላ እምነት ተከታዮቹ ማለት ይሄ ዘመናዊ ነገር ይዘው የመጡት አውራ ይሉታል። ሰውነት ላይ ያለ ከሰውነት ውጭ ያለ ብርሃን ነው እና አእምሮ የሚባለውም እሱ ነው የሚሉት። እዚህ ውስጥ ያለው አንጎል ሳይሆን አእምሮ በጣም ብዙ ብርሃን ያለው ከሰውነታችን እስከ 7 ሜትር 20 ሜትር ድረስ ሊርቅ የሚችል የሚሸፍን ቦታ የሚሸፍን ይህ ብርሃን አይነት ነው የሚሉት። ወይም ደግሞ ሌላ እንደማሳያው በኦርቶዶክስ ቤተክርስቲያን ያሉ ምስሎች፣ ኦርቶዶክስ ብቻ አይደለም አብዛኛው ክርስትና እምነት ተከታይ ስለ አድህኖቹ በሙሉ ሲሳሉ ጭንቅላታቸው ላይ ክብ አለ። ለምሳሌ የማርያምን ወይም ኢየሱስ ክርስቶስን ስዕል ወይም የሥላሴዎችን ስዕል ብታዩ ክብ አለ፣ እዚህ ላይ ክብ አለ። ያ ክብ ምንድን ነው? እሱ ነው ጸዳል ማለት ብርሃን ነው። ይሄ ብርሃን እኛ በመንፈሳዊ ሕይወታችን ጠንክረን ስንገኝ የራሳችንን ሰይጣን ስናሸንፍ
ውስጣችን ያበራል። ያ ብርሃን እዚህ ወጥቶ ይታያል ማለት ነው። አንዳንዴ በጥንቃቄ ካየነው ሰው ትንሽ ደብዘዝ ያለ ጨለማ ውስጥ ሆኖ ከጀርባው ያንን ብርሃን የሚያንጸባርቅ ነገር ካለ ብርሃኑን እንደዚህ በሰውየው ቅርጽ ልክ ልናየው እንችላለን እና የነ ኢየሱስ ክርስቶስ የነ እመቤቴ ማርያም እና የሌሎቹም መላእክት ፎቶ ተስሎ ስናይ ይሄንን ነገር ነው ያለ። እሱ ነው ጸዳል ማለት እና ይሄ ጸዳል ሁላችንም ላይ ያለ። ያ ጸዳል እዚህ ፊት ላይ ይገለጻል ማለት ነው እዚህ ላይ እና ተኳኋኝ የሆነ ሰው ያንን ጸዳል ሲያይ ያውቀዋል። እንዳልኩት ልቡ ይደነግጣል። ምንም ነገር ቢፈጠር ከዛ ሰው መለየት ገና ሳያናግረው እኮ ወንዱም ሴቷም አንዱ አንዱን ሳያናግሩ በጣም ይደነግጣሉ። ከዛ መለየትም አይፈልጉም። ሌላው የድምፃችን ቅላጼ ነው። ያ የምንወደው ሰው ወይም ያቺ የምንወዳትን ሴት ድምፅ ስንሰማ ለሱ ብቻ ነው፣ ለወዳጇ በቃ እንደዛ አይነት ድምፅ ተወዳዳሪ አይደለም። ፍጹም ነው። ውስጥ ድረስ ገብቶ ሰንጥቆት የሚገባ ምንም አይነት ነገር ይገለጽ፣ ምንም አይነት ነገር ይነገር፣ በዛ ድምፅ እሱ ሲሰማው በፍጹም ነው የሚቀበለው። ደስ ብሎት ነው የሚሰማው። ያን ድምፅ እንደ ሙዚቃ ነው የሚሰማው። ሶስተኛው ምልክት እሱ ነው። አራተኛው ምልክት ከጸዳል ጋር የሚገናኝ ይመስላል፣ ግን አይደለም። ቅንድብና የከንፈር ቀለምና ቅርጽ ነው ይበሉ። ቅንድብና የከንፈር ቅርጽና ቀለም ነው። የሁላችንም የከንፈራችን ቅርጽ እንደዚህ ውፍረቱ፣ ቀለሙ የተለያየ ነው። ቅንድባችንም አቀራረጹ በጣም ብዙ ነገር፣ ፀጉሩ ብዛቱ፣ ብዙ ነገሩ ልዩ ነው። ያ የሚወደው ሰው የሚወደውን ሲያይ ነው የሚገባው። በቃ ለሱ ከዛ ውጭ መልክ፣ ለሱ ከዛ ውጭ ውበት ላሳር ያ የሚፈልገው ሰው ሲያገኝ። ሌላው ጠረን ነው። ሁላችንም ጠረን ይለያያል። እናትና ልጅ ሳይቀር ጠረናቸው ይለያያል። የሁላችን መጥፎ የሚባል ጠረን የለም። ግን ያ ትክክለኛውን ሰው ካላገኘው ከዛ ውጭ ያለው ጠረን ለሌላው ሰው በጣም የሚያስጠላው። እግዚአብሔር ረቂቅ አድርጎ ነው የሰራው። ረቂቅ፣ ለመግለጽ የሚከብድ ረቂቅነት። አንድ ጊዜ አዳምን ሲፈጥር ሁሉንም የሰው ዘር ቀድሞ ፈጥሮ ጨርሶታል። ያኔ ለያይቶ አስተካክሎ ፈጥሮ ጨርሶታል። አሁን አይደለም እየተፈጠርን ያለው፣ ድሮ ፈጥሮ ጨርሶናል። አለቀ። እነኚህ ዋና ዋናዎቹ ናቸው። ሌላ ተክለ ቁመና ነው። ለምሳሌ በእኛ መመዘኛ መሰረት እኔ ሲሄድ ለሆነ ሰው ሸፋፋ ነኝ። በቃ እንቅስቃሴ ምናምን አይመቸውም። የሆነ ሰው ደግሞ ደስ ብሎት ነው የሚያየው። አረማመዱ ሲሉ ትሰማላችሁ። አረማመዷ ያ ሰው ነው አሁን አድንቆ የሚናገረው የራሱ ሰው ሆኖ ሲያገኘው ነው። ሳይመቸው ጥሩ አይደለም ብሎ የሚናገረው ደግሞ የራሱ ያልሆነ ሰው ስለሆነ ነው። ለምን እንደዛ እንዳለ ራሱ አያውቀው። ምክንያቱም አበላሽተውብናል። ከዚህ መመዘኛ ውጭ አድርገውናል። የራሳቸው መመዘኛ አምጥተው በጣም እንድንገዛ ያደረጉ ምንድነው? የቁንጅና ውድድር፣ ቆንጆ የሆነች ሴት፣ ቆንጆ የሆነ ወንድ ምናምን ብለው የሆነ የሰጡን ምስል ተከትለን እኛም አብረን እንሄዳለን። የሚገርመው ነገር እኛ የምንፈልጋት ልባችን የሚፈልጋት ሴት ሌላ እናውቀዋለን እኮ ለራሳችን። የምንፈልጋት ሴት ምን አይነት ሴት እንደሆነች ቀስ
ብለን ራሳችንን ካዳመጥ ነው ይነግረናል። ለምሳሌ ወንዶቹ ግን ሰው በሰጠው መመዘኛ መሰረት የሆኑ ሰዎች እሷ ቆንጆ ናት እሷ ቆንጆ ነች ካለ ብዙ ሰዎች እሷን የራሱ ለማድረግ ይሮጣል። ብዙ ሰው ያው የሚሳካላቸው እንግዲህ ከዛ ውስጥ ዝና ያላቸው፣ ገንዘብ ያላቸው፣ በሆነ መንገድ ተሰሚነት፣ ተደማጭነት ያላቸው ሰዎች ይቀድማሉ ማለት ነው። ማለት ነው ለምሳሌ አንድ ሰፈር ውስጥ ሰፈሩ ሙሉ አሁን እኛ በምንለው መመዘኛ ድሃዎች ናቸው ብለን የምንገልጽበት መመዘኛ አይደለም። ስህተት ነው በመሰረቱ። ግን እንደዚህ አይነት አካባቢ ብዙ የሀብት ልዩነት የሌለበት አካባቢ ውስጥ አንድ እዛው አሁንም እዛ ማህበረሰብም ይሄ ነገር ይኖራልና ቆንጆ ነች ብሎ የሚያስቧት እንስት ብትኖር እችን እንስት ሊወስዳት የሚፈልገው ሰው ሁሉም የራሱ ሊያደርግ የሚፈልገው ሁሉም ወንድ ነው። ግን ሁሉም የፈለገው ሰው በትክክል እሷ ነች ወይ የሱ ልቡ ያውቀዋል። በሌላው ዘንድ የእሷ ነች እንዲባል ስለሚፈልግ ብቻ እዛ ይሯሯጣል፣ ይሟሟታል፣ ያቅሙን ሁሉ ይሞክራል። እንስቷም ከዛ ማህበረሰብ እሳቤ ውጭ ስላልሆነች ከአካባቢው ካለው ሰው የተሻለውን በሆነ መንገድ መውሰድ ትፈልጋለች። አስገድደው የሆነ አማራጭ ውስጥ ያስገባታል። ምን አይነት አማራጭ ውስጥ? ከምን አይነት ሰው ጋር መኖር የተሻለ ነው ለህይወት ለኑሮ ብላ ታስባለች። ለምሳሌ ገንዘብ ካለው ጋራ የለም ከደፋር ከአንድ ጀግና ወንድ ጋራ አይደለም አንድ ዝና ካለው ተጫዋች ቀልደኛ ምናምን የሆነ ብቻ በራሷ መመዘኛ እሷም ትፈልጋለች ማለት ነው። መመዘኛ የምታፈቅረውን አይደለም የምትፈልገው፣ በማህበረሰቡ ዘንድ የተሻለ የእሷ ነው ሊያሰኝ የሚችል ነገር የምታገኝበትን እሷ በመረጠችው በእሷ ምዛኔ የሆነውን ነገር ነው የምትፈልገው። እና ከሰፈሩ ለምሳሌ ደረቱን ነፋ አድርጎ የመጣውን አጋጫለሁ የሚል አይነት ሰው፣ ብዙ ጊዜ ሴቶቹ ደግሞ ዋስትና ስለሚፈልጉ እንደዛ አይነት ነገር ላይ ትኩረት ያደርጋሉ። ይሄን ሴቶቹ የፈለጉት አይደለም። ብዙ ሴቶች ይህን ስለሚፈልጉ እሷም ተማሪ ነች፣ አዳጊ ነች ገና እና ከታላላቆቿ ከጓደኞቿ ምናምን የወሰደችውን ነው እዛ የምታሳየን ማለት ነው። ከአካባቢው ትንሽ ፈርጠም ያለውን መውሰድ ትፈልጋለች ማለት ነው። እንግዲህ ልብ በሉ። በዚህ ምክንያት አሁን ምንድነው ፍቅር ሳይሆን መመዘኛ ነው ያግባባን ማለት ነው። ግን ሁለታችንም እየዋሸን እንሄዳለን። ወንዱም ሴቱም ዋሽተው ይገናኛሉ። እንደማያፈቅራት እያወቀ አፈቅርሻለሁ ብሎ ይዋሻታል። እንደማታፈቅረው እያወቀች አፈቅርሃለሁ ብላ ተዋሸዋለች። እና ለጊዜው ሌላ የሚፈልጉት ነገር ጥቅም ነገር ስላለ ያ ጥቅም እስኪሳካና ጎደሎ ነው ብሎ ያሰቡት ነገር ሞላ ብሎ እስኪያስቡ ድረስ እንደዚሁ እየዋሹ ቆዩና አሁን ሰዓት ላይ እውነት ስላልሆነ ይቆማል ሁሉ ነገር፣ በቃ ይሰለቻቸዋል። ከዛ መቀጠል አይቻልም። ክፉ ነገር ልጅ ተወልዶ ይሆናል። ይህን ጊዜ ትልቅ አደጋ ይፈጠራል ማለት ነው። ለአብዛኞቹ መለያየት ምክንያት መነሻው ነው። ገንዘብ አይደለም፣ ጤና አይደለም፣ ንብረት ምናምን ዝና ምንም ነገር አይደለም። ያንን የመጀመሪያውን ትክክለኛውን መመዘኛ ስለማናውቀው ተሳስተን ስለምንጀምር ይሄ አንዱ ነው። ሁለተኛው ደግሞ ምንድነው? ወረተኞች ናቸው። የመጀመሪያው መመዘኛ ነው። ሁለተኛው ደግሞ ወረተኞች ናቸው። እነኚህ ወረተኞች ጭራሽ ራሳቸውን የሚያደምጡ ሰዎች አይደሉም። ጭራሽም ከራሳቸው ጋር ራሱ የተጣሉ ናቸው። ምንድነው? አእምሯቸውና ህሊናቸው አንድ ጊዜም ተግባብቶ የማያውቅ ሰው ማለት ነው። አንድ ጊዜ እንኳን ህሊናቸውን አእምሯቸው ተቀብሎ ሰምቶት አያውቅም። በዚህ ምክንያት ቅድም ያልነው መመዘኛ ይዘው ወረተኞች ናቸው።
በቃ የሆነች ቆንጆ ነች፣ ቆንጆ ነው፣ ሀብታም ነው፣ ዝና ያለው ነው ብለው ሲያስቡ ምንም ፍርሃትም ይሉኝታም በሌለው አኳኋን በቃ እወደዋለሁ እወዳታለሁ ብለው እንቅስቃሴ ጀምረዋል። ለእነሱ ለራሳቸው እኮ ይመስላቸዋል እንደዛ። ምክንያቱም መመዘኛውን የሚያውቁት ጭራሽ ከራሳቸው ጋር ለአጭር ጊዜ እንኳን ተስማምቶ ተግባብቶ ስለማያውቁ ይሉኝታ የሚባልም የለም። ይሉኝታ እኮ የሚኖረን ህሊናችን ነው እንደዛ የሚያደርገው ተው የሚለን። ይህንን ተው የሚል ድምፅ አንዴም ሰምቶት አያውቁም። ስለዚህ እነዚህ ወረተኞች ናቸው። እነዚህ ትንሽ ናቸው፣ ያፈቀሩ መስለው ነው የሚታዩት። የውጭ ሰው ራሳቸውም እንደዛ ነው የሚያምኑት። ግን ያ ወረቱ ብዙ አይዘልቅም። የተወሰነ ጊዜ ሄዶ በቃ እንደ ጭስ ብን ብሎ ይጠፋል። ከዛ ያ እውነተኛው ሲመጣ ሰውነታቸው ሁሉ ዝልፍልፍ ብሎ ቁጭ በቃ ስልችት ይሉታል። አብሮ መኖሩ ይሰለቻሉ ማለት ነው። ከዛ ያው መለያየት ምናምን፣ ጸብ፣ ሌላ አይነት አደጋ፣ መተነኳኮል፣ መገደል ምናምን እንደዚህ አይነት ነገር ይፈጠራል ማለት ነው። እና ሰይጣን ምንድን ነው የሰራው ያላችሁ እንደሆነ ትልቁ ሚስጥር እዚህ ጋር ነው። በይበልጥ ሴት እህቶቻችን ምን አይነት ትልቅ ስህተት እንደምትሰሩ ማሳየት እፈልጋለሁ። ከመነሻው ሰይጣን እንዴት አድርጎ ለእኛ እንዳመጣው ተንኮሉንና ምን እንዳበላሽብን ጭምር ለመግለጽ እፈልጋለሁ። በሁለቱም በምሳሌ ነው የማመጣው። የወደቁት መላእክት ወደ እሱ ዝርዝር አልሄድም። ያው በመጽሐፈ ሄኖክ በደንብ ተገልጿል። በሄርሞን ተራራ የወደቁት መልአክ የሰው ልጆችን ካጠፉበት ትምህርት አንዱ መኳኳል ነው። እነ አዛዝኤል ይዘውት የመጡት ያው ብዙ ትምህርት ነው የሰው ልጅ ያስተማሩት። መኳኳልን፣ ገንዘብ መስራትን፣ የጦር መሳሪያ ማዘጋጀትን፣ ስር መማስን፣ ቅጠል መበጠስን፣ ጋኔን መሳብ እና በጣም ብዙ ነገር፣ ኮከብ ቆጠራን፣ የጨረቃና የፀሐይን አካሄድ መመስጠርን፣ የእጅ መዳፍ ምናምን እንደዚህ ማየት እነኚህ ናቸው። እና እነኚህ በዝርዝር ሲመጡ ምን ማለት ነው? አሁን ወደ ዘመናዊ መጥተው እዚህ ጉድ እየሰሩ ነው። ኮከብ ቆጣሪ የፀሐይና የጨረቃን አካሄድ ያስተማሩት ትምህርት አሁን አስትሮኖሚ ተብሎ እጅግ በጣም የተከበረ የተወደደ ሙያ ተደርጎ የሚታይ ሕፃናቱ ሁሉ ወጣቱ ጎረምሳው ሁሉ እጅግ በጣም አጥብቆ የሚፈልገው የሙያ ዘርፍ ነው። ነገር ግን እየተከለከለ የወደቁት መላእክቶች ለሰው ልጅ ያስተማሩት አደገኛ ትምህርት ነው። ሌላው ቅጠል መበጠስ፣ ስር መማስ ተብሎ ያስተማሩት ትምህርት ጄኔቲክ ምህንድስና ነው። አብሮ ነው የሚሄደው። እዛም እነሱ ካስተማሩት ትምህርት አንዱ የአንዱን ጽንስ ለአንዱ ማድረግ ብሎ ነው የሚገልጸው መጽሐፉ። አሁን ያለው ጄኔቲክ ምህንድስና ማለት ነው። ጽንስ ማስወረድ፣ ደም መውሰድ፣ ደም መቀበል ትልቅ ኃጢአት ነው። የአንዱን ሰው ደም ለሌላው መስጠት፣ ማዳቀል፣ የተለያዩ እንስሳቶችን ማዳቀል፣ ሰውንም ጭምር ማለት ነው። ከተለያየ እንስሳ ጋር ማዳቀል፣
ለምሳሌ አሁን በግልጽ በጣም ልክ ሃይብሪድ እያሉ በጣም አጋነው እየገለጹት ያሉት አንበሳና ነብር፣ ውሻና ድመት፣ የሆነ ክንፍ ያላቸው በራሪ ከተሳቢ ጋራ ምናምን እያገናኙ ለምሳሌ እኛ ጋር በጣም የተለመደው ይሄ ማዳቀል በቅሎ ነች። አህያና ፈረስ እንትን ብለው በቅሎ ትወለዳለች። እንዳልኩት እግዚአብሔር ቀድሞ ሰርቶ ጨርሶናል። ከተፈጥሮ እሱ ከፈጠረበት ሕግ ስታፈነግጥ መልስ ራሱ ይሰጣል። አውቶማቲክ ነው የሚሰጠው። በእንደዚህ አይነት መልኩ የተፈጠሩ የትኞቹም ቀጥሎ መራባት አይችሉም። አንዴ በቃ ከዛ በቅሎ አሁን አለቀ። በቅሎ ትወልዳለች፣ ትሞታለች፣ ትወልዳለች፣ ትሞታለች። የምትራባ በቅሎ የለች። ሌሎቹም እንደዚህ ናቸው። የሚራባ ከተለያየ ዝርያ የተፈጠረ ምንም አይነት ፍጡር የለም። አይቀጥልም። እሱ ባይሆን ኑሮ እነ ናምሩድ ያጠፉና ምድሩን ያጠፏት ነበረ። እነሱም ይሄን ነገር አድርገዋልና ጄኔቲክ ምህንድስና ማለት ይሄ የተከለከለ ነው። እጅግ በጣም ኃጢአት ነው። የጥፋታችንን መንገድ ነው የምንጠፋበት፣ የሰው ልጅ የሚጠፋበት መንገድ ነው። በዚህ መንገድም ያጠፉን ነበረ። እግዚአብሔር ራሱ ከሰራው ስራ ምንድነው? አንዱ የተፈጠሩት ነገር አይቀጥሉም። በቃ ከዛ አይቀጥሉም፣ መራባት አይችሉም። እነሱ ራሳቸው ብቻ ተወልደው አንዴ የሚሆኑት። በዚህ በጣም ብዙ ስራ የተሰራው ውሾች ላይ ነው። ውሾችን በጣም ከብዙ እንስሳቶች ጋር አዳቅለዋቸዋል፣ ተዳቅለዋል። በጣም ብዙ ሌላ አይነት ፍጡር የሚመስሉ እንስሳቶች አሉ። ሌላው ከጀመርነው ርዕስ አንጻር መኳኳል ነው። ቅንድብ መቀንደብን እንሶስላ መሞቅን ብሎ በግልጽ ነው የጻፈው። በቃ ልብ በሉ ሴቶች ቅንድባችሁን ስትላጩ፣ ሊፕስቲክ ስትቀቡ፣ ሊፕስቲክ ሌላም ነገር አለው ጠቅላላ እንሶስላ እጃችን ላይ ስንሞቅ መልካችንን በጭራሽ ነው የሚቀይረው። ምን ማለት ነው? ቅድም ያልነውን ጸዳል እናበላሸዋለን፣ ያንን ብርሃን። በዚህ ምክንያት የእኛ ሰው አይለየንም፣ እኛ አያውቃንም። እንሶስላ የራሱ አጸያፊ ጠረናለሁ። ምኑ ደስ ብላችሁ እሱ እዚህ ላይ ቆሻሻ ነው የሚመስለው፣ እዚህ ላይ እንደዚህ የሆነ ነገር እኔ እንትን እንደ ማህበረሰብ እንደዛ አይባልም፣ ግን እውነት ነው። በቃ እንሶስላ ምኑ ነው ደስ የሚለው አላውቅም። እዚህ ላይ ቀልቶ የሆነ እዚህ የጣታችን እንትን ጠቁሮ ሽታ ራሱ አለው በጣም። እኔ ሰው ሳለው ልጅ እያለው ወጣቶቹ ሴቶቹ ተሰብስበው አንድ ቦታ ነው የሚሞቁት ሰፈር ውስጥ። እኛ ደረስ የምንል ጎረምሶች ያለ አይደለ? ያው ከኋላ ይሄን አጋጣሚ ምናምን ያው የልጅነት ጊዜ ማለት ነው። ይሰበሰቡና ሴቶቹ ሰፈር ውስጥ 5-6 ምናምን ይሆኑና እንሶስላቸውን ይዘው እጃቸው ስለሚታሰር ወንዶቹ ናቸው ጎረምሶቹ የሚያጎርሷቸው። ተሰብስበን እዛ ጋር እንገናኛለን። ማታ ነው የሚሞቀው፣ ደግሞ አዳር ነው የሚሞቀው። እየጨፈረ እና ሰው ስለሚያደርግ አብሬ ያደርግ ነበር። ሽታው ግን ሊያስታውከኝ ነው የሚለው። እናቴ እሱን ነገር እሷ አርጋ አታውቅም። ለልጆች ግን ሰብስባ ታሞቃለች። በደካችበት እጅ ምግብ እንድትሰጠኝ አልፈልግም። በጣም ነው የሚሸጠው። ሁለት ነገር ነው የሚያደርገው ማለት ነው። አንደኛው ያ ያልነውን እንትን ይቀይርብናል። ሁለተኛ ጠረናችን ራሱ ይቀይረዋል። ልብ በሉ። በዚህ ያን የኛን ሰው አናውቀውም ማለት ነው። ሁለተኛ ሽቶ የትኛውም ሽቶ፣ ዶዶራንት፣ ሳሙና ምናምን የምንላቸው ነገሮች ፊት ለፊት ይዘው ከመጡት መልክ ጀርባ እጅግ በጣም ገዳይ የሆነ ነገር አላቸው። ምንድነው? አንደኛ የኛን የሆነውን ትክክለኛውን ሰው እንዳንለይ ያደርጉናል። ሽቶ ነው የምናሸተው፣ እሷን ወይም የሱን ጠረን አይደለም።
ቀደም ያሉት አቀንቃኞች ሙዚቃ አሁን አልደግፍም፣ ስህተት ነው። ግን ቀደም ያሉት አቀንቃኞች ቁንጅናን፣ መውደድን፣ ፍቅርን ሲገልጹ እንደዚህ መዓዛዋ፣ ጠረኗ፣ መዓዛው፣ ጠረኑ ምናምን ብለው የሚገልጹት ሽቶውን አይደለም፣ የሰዎቹን ጠረን ነው። የኛ ያልሆነውን ጠረን ግን ሲሸተን የሌላ ሰው በቃ እኛ ከዛ ምንም ነገር መመገብ እንኳን አንፈልግም። አንድ ላይ የኛ አለመሆኑን መለያ ነው እንጂ አጸያፊ አይደለም። ተፈጥሮን እኛ የምንቆለንበት ምንም ነገር የለም። እና በዚሁ አንዱ ጥንቃቄ ልናደርግበት የሚገባው ለምሳሌ የሆነ ሰው ላብላብ ይላል፣ የራሱን ጠረን ነው ያለው፣ የራሱን ጠረን ነው። ያን ጠረን ስንሰማ የኛ እንዳልሆን እንለየዋለን፣ ከሱ እንርቃለን እንጂ ለሰውነቱ ያለንን ክብር የሚያስጥል ነገር አይደለም። በእርግጥ ምንድን ነው በውሃ በንጹህ ውሃ መታጠቢያ መንገዶች አሉ። በንጹህ ውሃና ቅጠሎች አሉ መታጠቢያ፣ ጠረናችንም የማያጠፋ ሰውንም እንደዚህ የሚያስቀይም አይነት ነገር እንዳይፈጠር የሚያደርጉ ለምሳሌ መታጠቢያዎቹ ጽድ የሚባል አሉ ብዙ። እነኚህ ደግሞ ሌላ ከእጽዋት ጋር የተያዘ ጥቅማቸው በዛን ጊዜ ልናወራ እንችላለን። ለምሳሌ ጽድ ሁለት አይነት ጽድ አለ። የእኛ ሀገር ጽድ የምታውቁት ከሆነ ያበሻ ጽድ ነው የሚባለው። በጣም የሚያምር ጠረን ነው ያለው። እዚህ ሀገርም ያለው ጽድ ይሆናል። ጽዱን ውሃ ውስጥ ለአንድ ቀን ዘፍዝፈ ነው በውሃው ብንታጠብ ከባድ በቀላሉ የማይወጣ ቆሻሻና ደስ የማይል ጭንቅላታችን ላይ ነው ያለው። ከብብታችን ይልቅ ይሄ ጭንቅላታችን ውስጥ ያለው ላብ ነው ከባድ። ምክንያቱም ከፍተኛ ሙቀት በጭንቅላታችን በኩል ስለሚወጣ በዚህ ፀጉራችን ውስጥ እሱ ነው የማይወጣ። በጽድ ውሃ ስንታጠብ ሙልጭ አድርጎ ነው የሚያወጣው። ትክክለኛ የራሳችንን ነው አጉልቶ የሚያመጣው። ይህንን ሰው የሚያባርረውን ጠረን ይወስድና የራሳችን ጠረን ሳይከለክል ጽድ ይጨመርበታል ማለት ነው። ጠረናችን ላይ የተፈጥሮ ነው። እንደዚህ ለምሳሌ ምን ማለት ነው? ይህንን ጠረን በተመለከተ ያው ለመግለጽ የሚከብድ ነው፣ ግን ግድ ነው እንደዚህ መገለጽ ስላለበት ነው። ዘር አቀባዩ ለዘር ተቀባዩዋ የበለጠ እንዲነሳሳ የሚያደርገው አንዱ ነገር ጠረን ነው። ማለት እንስሳቶችን አይታችኋል። ግብረ ስጋ ግንኙነት ሊያደርጉ ከሆነ መጀመሪያ ጠረናቸውን ወስደው ነው፣ ከዛ ነው እነሱ የሚፈልጉ መሆኑን ወይም በዛን ጊዜ የማያስፈልግ መሆኑን የሚለዩት። ሰውም እንደዛ ነው። ትክክለኛ የኛ የሆነውን የኛ የሆነችውን ስናገኝ የነሱ ጠረን ስንሰማ ጠረኑ ሲሸተን ከፍተኛ የሆነ መነቃቃት ያመጣል። ለዛ ሰው ነው፣ ለሁሉም አይደለም፣ ለራሱ ሰው ብቻ። እንግዲህ እግዚአብሔር እንደዚህ ግሩም አድርጎ ነው የፈጠረን። አገናኝቶ ግን ፍጹም ለያይቶ ነው የፈጠረን። አንድ ላይ ግን በፍጹም በተለያየ መንገድ ነው የፈጠረን እና ይህን እንግዲህ የምታውቁት አሁን ጥቂት ብቻ ስለሆናቸው፣ ይቅርታ ልጅ መጥቶ ነው ኤዲት ስለማላደርገው ነው። ኤዲት ማድረግ አልፈልግም፣ ለዛ ነው። ልጅ መጥቶ ከፍቶ ነበር እና ይህንን እውነት የምናውቀው በጣም ጥቂቶች ነን። እንጃ እኔ ከ1001 የሚሆን ሰው እንኳን አይመስለኝም ይህንን የሚያውቀው እየኖረ ያለው ማለት ነው። ትክክል የራሱን ሰው አግኝቶ በፍጹም ፍቅር የሚኖር ሰው። እነኚህ ሰዎች ሲገናኙ ምንድነው የሚሆነው ነገር? እነኚህ ሰዎች ሲገናኙ
ፍጹም ነው የሚተማመኑት። ፍጹም ጥርጣሬ እንኳን ለአንድ ሰከንድ ውስጣቸው የለም። በትክክልም እሷ አለሱ እሱ አለሷ መኖር አይችሉም። በቃ አለቀ። በትክክል በቃ ሁለቱ ናቸው ለሁለቱ የሚኖሩት። ፍቅራቸው ታላቅ ነው፣ ፍጹም ነው። ጸብ የሚባል ነገር የለም፣ መወሻሸትም የለም። በፍጹም ነው የሚተማመኑት፣ መጠራጠር የለም። ሁል ጊዜ አንቺ ትብሽ አንተ ትብስ ነው። በቃ ፍቅር ነው። እዛ ቤት የሚወለዱ ልጆች ፍቅር ነው የሚያድጉት፣ ፍቅር ናቸው። ሌላም እጅግ የሚገርም ነገር አለው። በምሳሌ ላንሳ። እንግዲህ ሰይጣን ከገባብን መንገድ አንዱ እንደዚህ ነው። ፍቅራችንን ነው ያጠፋብን። ትልቅ ኃይል እንደሆነ አውቋል። ይህን ሊያጠፋ የሚችል ነገር እሱ ያውቃል ከኛ በተሻለ። ይህን ስለሚያውቅ እንደዚህ አምጥቶ አጠፋብን። ምን እንዳጣን ልብ በሉ። ይሄ ፀጉራችሁ ላይ ቀጣጥላችሁ የምትሄዱት ነገር፣ እንስቶች፣ ወንዶች ፀጉራችሁ ላይ የምትቀቡት ነገር ባካችሁ በጣም እኔ ከንፈራችሁ ላይ የምትቀቡት ሊፕስቲክ ሁለት ትልልቅ ችግር ያመጣል። አንደኛው ይኸው እንዳልኩት እንደዚህ ነው፣ የእኛን ሰው እንዳንለይ ያደርጋል። ሁለተኛ መልእክት አለው፣ ሌላ መልእክት፣ ደስ የማይል መልእክት። እነኚህ ደም የሚጠቀሙ ደም የሚያረካቸው ሰዎች የእነሱ መግለጫ ነው። እነሱ ለእኛ አይሆንም። አንደኛ የእኛ አይደለም፣ እኛ በባህላችንም የለም፣ ውበትን መግለጫ አይደለም። በትክክል እውነቱን እንኳ ማሰብ ዘረጋ ብለን ማሰብ እኛ ራሳችንን እስኪ እንደዛ ብለን የሆነ እዚህ ፊት አሁን ደግሞ የተመጣ ነገር ነውና ፊት ላይ ዱቄት ለቅልቆ ሌላ ሰው ጭራሽ ሌላ ሰው በቃ ስዕል እኮ ማለት ነው። ስዕል ሆኖ ምንጣም ማለት ነው። ልብ ልትሉት የሚገባ ነገር መኳኳል እግዚአብሔርን በቀጥታ መንቀፍ እንደሆነ ታውቃላችሁ። አንተ እኔ ጋር ያጎደልከው ነገር አለ፣ በትክክል አይደለም እየሰራኸኝ ብሎ እግዚአብሔርን መንቀፍ ነው። ሁለተኛው በጣም ሲበዛ የከፋ ርካሽነት ነው፣ በራስ አለመተማመን። በራስ ያለመተማመን ትልቅ ችግር ነው። እንደዚህ አይነት ነገር ውስጥ ያስገባል። ቆንጆ አይደለሁም ምናምን ብለን ስለምናስብ የምናደርገው ነገር ነው። የሚገርመው ነገር በማህበረሰቡ በመመዘኛ ራሱ ቆንጆ ነች ወይም ቆንጆ ነው የሚባለው ሳይቀሩ ይህን ያደርጋሉ። አሁን በማህበረሰቡ መመዘኛ ቆንጆ አይደለችም፣ ቆንጆ አይደለም የሚባለው ይህን ያደርጋል። አሁን አላማው ገባል። ሰው የጎደለውን ከሆነ የሚያሟላው ለምን ሁሉም ያደርገዋል? አላማው እሱ አይደለም። አላማው እኛ እንደምናስበው የሆነ የውበት መጨመሪያ ሳይሆን እጅግ በጣም ትልቅ ታርጌት ያለው የሰይጣን ስራ ነው እና ከዚህ ራሳችንን እናገል። ለራሳችን ተገቢው ክብር ይኖራል። ከምንም በፊት ለኛ ለራሳችን ትክክለኛውን የራሳችን የሆነ ግምት መስጠት አለብን። ለመገመት ራሳችን ንቀን አይደለም፣ ለራሳችን ወራዳ የሆነ ሀሳብ ኖሮን አይደለም። ራሳችንን በትክክል እናክብር። እግዚአብሔርን ምናክብር በድንቅ ስራው ባፈጣጠሩ በፍጹም ልናከብረው ይገባል። ማክበራችን የሚገለጸው እግዚአብሔር እወዳለሁ ምናምን በአፍ አይደለም፣ በተግባር ነው። ኑረው። የሚገርመው ነገር ብዙ ሰዎች አይቻሉ ኩል ይሄን ተቀንድበው ኩል ተኩለው ምናምን ቤተክርስቲያን እንሶስላ ሞቀው ቤተክርስቲያን ምን አይነት ቀል ነው? እንደዚህ አይነት በቃ ማቶን ከሆነ እዛው ምትመጣ ከሆነ ደግሞ ንጽጽ ጽድት ብለህ ታጥበህ ሂድ። ቁማር አይደለም እኮ እምነት ልብ ነው የሚታየው። ቤተክርስቲያን ስትመጣ
እዚህ የተቀጠለ ፀጉር በጨርቅ ተሸፍኖ ተሄዶ ትወጣ ተመልሰህ ገላልጠህ ሌላ ሰው እንደዚህ አይነት ነገር የለም። መሸፈን ካለብሽ ቤተክርስቲያን ስትመጪ ብቻ አይደለም ትሸፈኝ፣ በቤተሽም ጭምር ነው መሸፈን ያለብሽ። ፀጉሬን መሸፈን የለብኝም፣ ከባሌ ውጪ እንደዚህ ራሴን አገላልጬ መታየት የለብኝም። አንድ እኮ ነው ሙስሊሞችና የኦርቶዶክስ አንድ ነው ህጉ። እነሱ ጠንከር አድርገው ይዘውት በቃ ሂጃብ ይለብሳሉ በትክክል። ኦርቶዶክስ ጋር ደግሞ በሆነ ጊዜ በምን እንደሆነ አላውቅም እንደዚህ እየላላ መጣና ህጉ አለ አሁንም አለ። ባቷን እንዳታሳይ እስከ እግሯ ድረስ እንድትለብስ ፀጉሯን እንድትሸፍን እንደዚህ የሰውነቷን ቅርጽ ሴት ልጅ አጋልጣ እንዳትሄድ፣ ወንድ ልጅ ባቱን እንዳያሳይ ጉልበቱንና ባቱ የተሸፈነ እንዲሆን ለሴት ብቻ እኮ አይደለም። እንደዚህ ወሲብ ቀስቃሽ የሆኑ ነገሮች ልቡ እንዳይመኝ ልቧ እንዳይመኝ ጉዳዩ ጓደኛ ቤት ውስጥ እንዳይገባ እንደዚህ አይነት ነገር እንዲያደርግ ተብሎ ጥንቃቄ የተሞላበት አረገች አላረገች አይደለም። ይሄ የሆነ ጊዜ ማንም ሰው የሚከለክል ጠብቆ የሚጠብቀው አለ 5 ደቂቃ 10 ደቂቃ ምናምን ተጨማልቆ ከዛ ግን የሚመጣውን ጣጣ በተግባር በስጋችን እዚህ ከምናየው አበሳ በላይ ዘላለም ሕይወታችን ላይ የሚመጣው ጣጣ ትልቅ ስለሆነ ነው። ላረገው ይብላኝ ለሱ እና መኳኳያ የሚባል ነገር ይሄን ያህል አደጋ ያለው ነው። ይሄን ያህል አደጋ ያለው ነው። ልክ እንደኛ የምናየው ሰው ነው። የምናፈቅረውን ሰው ስናገኝ የስጋችን ሌላ አካል አድርገን ነው የምናየው። ትክክለኛውን ሰው ስናገኝ የኔ እጅ እንደምንለው እሱ የኛ ነው። በቃ ሳንነጋገር እንግባባለን። ምንም ሳንነጋገር የተለያየ ቦታውንም በተመሳሳይ ጊዜ አንድ አይነት ሀሳብ እናስባለን። ምንም ነገር ስልክ የለ ምናምን የለ ልባችን ይዘላል። ደግሞ ሌላ አይደለም ልጃችን አይደለም ምንለው፣ ወንድሜ አባቴ እናቴ አይደለም ምንለው፣ እሷ ወይም እሱ እንደሆነ ይገባናል። ፈልጋኛለች፣ ፈልጎኛል፣ የት ነው ያለው? ቆይ እስኪ ልደውልለት። ብትደውሉ እያሰቡ ነው፣ አትጠራጠር። እነኛ ሰዎች ናቸው። እነኛ ትክክለኛ አሁን ያልኩትን ነገር የአይን ብርሃናቸው ተገናኝቶ የሚተዋወቅ ጠረናቸው ከናርዶስ የበለጠ ጣዕም ያለው ለዛና ለዛች ብቻ ነው። በዘመናችን እጅግ በጣም ውድ የሚባለውን ሽቶ ወስደህ አሽትተኸው ወይም አሽትታት የምትወደውን ሰው ጠረን ብሰጣት ይሄ ሽቶ ለሷ ምንም ነው። ይሄ ሽቶ ለሱ ምንም ነው። ትክክለኛው እግዚአብሔር የሰራ ነው። በቃ እንደዛ አድርጎ ነው የሰራን። ፍሬሙ እሱ ነው። ክዳኑ የሚገጥመው እዚህ ጋር ብቻ ነው። ልክ ነው ይሄ በቃ አሁን ይሄ ሌላ መግለጫ ስለሌለው ነው። የእግዚአብሔር አፈጣጠር ሎጂክ የለውም። 1 ሲደመር 1 2 ነው ተብለህ የምትገልጸው አይደለም። ጥበቡ ከባድ ነው እና እንደዚህ አድርጎ ነው የፈጠረው። እንግዲህ ምን ያህል ልዩነት እንዳለን ምን ያህል ልዩነት ይቅርታ፣ በድጋሚ ስልክ በር ከፍቶብኝ ነው እና ያንን ትክክለኛ የሆነውን ነገር ለማግኘት አንዳንዶቻችን የመሞከሪያ ጊዜውን አልፈናል። ይሄ እድል ያልፎብናል። ይሄ በዋናነት የሚሰራው አሁን ለወጣቶቹ ወጣቶች በይበልጥ ያላገባችሁና ከዛ በታች ያላችሁ እባካችሁ የሆነች ሴት ወይም የሆነ ወንድ ሁሉ የእናንተ ሊሆን አይችልም። እንደዛ ባልተፈጠረ ህግ ያለው በጣም ጠንካራ ህግ፣ በዛች ህግ መስመር ብቻ ነው የሚካሄደው። በቃ መስመሯ እሷ ነች፣ አለቀ። ሌላ ምን መስመር የላትም።
እና ምንድነው መቼ ነው የማገኘው? የት ነው የማገኘው? የት ነው የማገኛት? እንዴት ነው የማገኘው? እንደዚህ ይህን ጭንቅታውት ይህን እርሱት። ጠብቁ። በጊዜው ትመጣለች፣ በጊዜው ይመጣል በእርግጠኛነት። ለምሳሌ እሷን ወይም እሱን የምታገኘው ገበያ ውስጥ ከሆነ ከብት ተራ ሽንኩርት ፈልገህ ትሄዳለህ፣ ወይም ልብስ የሚሸጥበት ቦታ እንቁላል ልገዛ ነው ብለህ ትሄዳለህ። እሷ ወይም እሱ ያለበት ቦታ እንደዚህ ነው የምትሄደው። በማይመለከት ሄደህ ያገናኛል። አትጠራጠር። ተፈጥሮ ምን ያህል ረቂቅ እንደሆነ እኛ መገመት ምናምን አይደለም። ለአንዲት ሰከንድ እንኳን እጅግ በጣም የሚዋደዱ በትክክል በፍቅር ያሳለፉ ሰዎች መቼና የት እንደተገናኙ የመጀመሪያውን አጋጣሚ ብትጠይቃቸው አንደኛ አይረሱትም። የዛን ጊዜ ለመጀመሪያ ጊዜ እሱም የሆነ እሷ ሲተያዩ የተሰማቸውን ስሜት የሞታቸው ዋዜማ 70፣ 80፣ 90 ዓመት ከኖሩ በኋላ ራሱ ብትጠይቃቸው ልክ አሁን እንደሆነ አድርገው ይነግሩሃል። ስሜቱ የዛን ጊዜ ማለት ያቺ የመጀመሪያዋ ስሜት አይረሷትም። አብዛኞቻችን እንዴት እንደተገናኘን እራሱ አናውቅም። አሁን አብዛኛው ነዋሪ ይሄ በመመዘኛ እና በእልህ ምናምን በወረት የሚኖረው ሰው የመጀመሪያውን ራሱ በትክክል ያውቀው። አንዳንድ ብጠይቋቸው በትክክል የሆነ ነገር ሊነግሯቸው ይችላሉ፣ ግን ለራሳቸው ያውቁታል። የምትሰሙ አሁን ለምሳሌ እያንዳንዳቸው ራሳቸውን መዝኑ። በዚህ የመጀመሪያዋን ጊዜ እንዴት እንደምታስቧል፣ እንዴት እንደምታውቋል አብዛኛው ሰው ያውቀው። ቢያውቀውም እንኳን ያንን የሆነ የተለየ ስሜት በወቅቱ አይፈጥርበትም። ቀዝቃዛ ሆኖ ይገናኛሉ። ስሜት የለውም አገናኛኘታቸው። ለምሳሌ ጎን ለጎን ቁጭ ብለው ሊሆን ይችላል። ቆንጆ ለብሶ ምናምን በዘመኑ እንትን ወረቱ ስላለ በወረት ወደዚህ ነው እዚያ በጉራ ወንዱ ይገናኛሉ። ሲገናኝ ራሱ ቀዝቃዛ ነው። ሰላም ነው እንተዋወቅ ምናምን ተብሎ እንደዚህ ምንም መፍረት የሌለው ከባድ ያልሆነ ቀላል የሆነ አገናኛኘቱ ማለት ነው። ያ እውነተኛው ግን እንደዛ አይደለም። እውነተኛው ደፍረህ አታናግራትም። በጣም ነው የሚያስደነግጠው፣ በጣም ነው የሚያስፈራው። ትክክለኛው በጣም ለመግለጽ የሚያስቸግር ላብ ሊያልብ ይችላል። ትንተፋተፋለህ። ፊደላቶቹ ቃላቶቹ ሊጠፋሉ። ሰውነት ሊንቀጠቀጥ ይችላል። የልብ ምትህ ተው፣ ትንፋሽ በጣም ነው የሚጨምረው። እንግዲህ ይሄንን ስሜት አጋጥሟችሁ እንትን ያላችሁ ሰዎች ልትጽፉ አስተያየት ልትሰጡ ትችላላችሁ፣ ለሌሎችም ስለሚያስተምር እና እውነቱ ይሄ ነው። መንገዱ ይሄ ነው። እግዚአብሔር እንደዚህ ረቂቅ አድርጎ ነው የሰራል። ሌላው እዚህ ጋር ሳልገልጽ የማላልፈው ነገር ምንድን ነው? እነኚህ ተኳኳኝ የሆኑ ሰዎች ምን አይነት ልጅ ነው የሚወልዱት? እነኚህ ተኳኳኝ የሆኑ ሰዎች ምን አይነት ልጅ ነው የሚወልዱት? እጅግ በጣም ለመግለጽ የሚከብድ ሙሉ የሆኑ የሚወለዱት ልጆች፣ ሙሉ የሆኑ ነፍሳቸውን የሚያዳምጡ ከዛም በላይ ስጋቸውን በነፍሳቸው ማስገዛት የሚያስችል አቅም ሊያገኙ በአጭር ጊዜ እንደዛ ሊያገኙ የሚችሉ ሰዎች ናቸው የሚወለዱት ልጆች ትክክለኞቹ። እና ከእነሱ ውስጥ የተወሰኑትን መጥቀስ ይቻላል። ለምሳሌ ሄኖክ ራሱ እንደዚህ ነው አመጣጡ። እናትና አባቱ በጣም የሚዋደዱ እግዚአብሔር የሚወዱ የነበሩ ሰዎች ናቸው። በጸሎት ነው ነገራቸው ሁሉ የሚጀምረው የሚያልቀው። እና ሄኖክም የመጣው እንደዚህ አይነት መንገድ ነው። ሌላው እሱ ጋር ከዛ በፊት አንድ ነገር ልጨምርና
ሌላው ብዙ አስበነው አናውቅም። የሃይማኖት አባቶችም ለምን እንደሆነ አላውቅም በዚህ ጉዳይ ላይ ትምህርት ሲሰጡ ሰምቼ አላውቅም። አንድ ትልቅ የምንሰራው ስህተት አለ ከልጅ ጋር በተያያዘ። ስንበላ እንጸለያለን፣ ከቤት ስንወጣ እንጸለያለን፣ ስንተኛ እንጸለያለን፣ ስንነሳ እንጸለያለን። የሆነ አይነት ስራ ስንጀምር ስራውን ባርከን እንጀምረዋለን። ግን በጣም የሚገርመው ነገር የግብረ ስጋ ግንኙነት በሚደረግ ጊዜ ጸሎት የሚባል ነገር የለም። ስህተት ነው። እጅግ በጣም ትልቅ ጸሎት የሚያስፈልገው ሰዓት ቢኖር ይሄ ነው። በጣም ከዛ በፊት ሁለት ነገሮች በፍጹም መደረግ አለባቸው። እውነት ነው። አንደኛው ውሃ ሊለየን አይገባም። በውሃ ራሳችንን ከግብረ ስጋ ግንኙነት በፊት ሁል ጊዜ መሆን ያለብን ነገር ነውና አብዛኞቻችሁ በዚህ ነገር ውስጥ የምታልፉ አይመስለኝም። በተለያየ አጋጣሚ መቀርባቸው ምናምን እንደዚህ አይነት ነገር ጫፍጫፉን ሳነሳ አንድም ሰው ሳት ብሎ ይሄን ነገር አያስበውም እና ከግብረ ስጋ ግንኙነት በፊት በትክክል ጸሎት ያስፈልጋል። በትክክል ምን አይነት ስሜት ውስጥ ተሆኖ ነው የሚጸለየው የሚለው ነገር እሱን ለራሳችሁ ልስጣችሁ። እያንዳንዱ ሰው የራሱ ባህሪ ስላለው እንደዚህ አይነት ነገር ውስጥ ገብቶ ማውራት ይከብዳል። ግን ምንድነው ቀድሞ ጸሎት ከጸለይን በይበልጥ ስፔሻሊ ልጅ ለመውለድ ፈልገን ዘር የምናቀብል ከሆነ በትክክል መባረክ አለበት። በውጤቱም በፍጹም ነው ተደሰቱ። በአጭር ጊዜ የሚታይ ለውጥ ስላልሆነ እውነት ነው። ግን ምንም አትጠራጠሩ፣ በዚህ በጣም ትልቅ ነገር ነው አጉድለን እኛ እንደዚህ አይነት ነገር ውስጥ የምንገባው ማለት ነው። ሌላው ምንድነው? ለምሳሌ ከአይን ብርሃን ጋር የተያዘ ከወሊድም ጋር የተያዘ የአይናችን ብርሃን ትልቅ ቦታ አለው። ለምሳሌ የሚወለደው ልጅ አባቱን በመልክ መስሎ ሲመጣ እና አንዳንዴ ደግሞ ሳይመስል ሲቀር ምንድነው ለምን እንደዛ ሆነ የሚል ነገር እንትን አለ እና ለምሳሌ ጽንስ ሲፈጠር ጽንሱ በተገኘው የዘር ፍሬ በዘረመል ብቻ አይደለም፣ በአይን ብርሃን ጭምር ነው ጽንስ የሚፈጠረው። ማለት ብቻውን አይደለም። ነገር ግን ዘር ሲያቀብል ወንዱ እንስቷ አይኗን ከፍታ የወንዱን አይን ትፈልጋለች፣ ብርሃኑን ትወስዳለች እና አንዱ የጽንስ መፈጠሪያ ነው እና ይሄ እጅግ በጣም ውስብስብ የሆነ የእግዚአብሔርን ተፈጥሮ ማብራራት ከባድ ነው። ግን ይሄንን የምላችሁ ነገር ያው ለምሳሌ በትዳር ላይ ያላችሁ ሰዎች በደንብ ታውቁታላችሁ። የጓዳ ነገር ስለሆነ ብዙ እኛ የሆነ ነገርም አውጥተን ስለማናወራ በባህላችን ምናምን እንጂ ነው እንደዛ። ይሄ በመጽሐፍ ቅዱስም የተገለጸ የሆነ ፓርት አለው። ለምሳሌ ክንፍ ያላቸው ፈረሶች ተፈጠሩበት ምክንያት የሆነ በሆነ ወቅት መጽሐፍ ቅዱስ ላይ እንደዚሁ በጎቹን ውሃ ውስጥ እንጨት አድርጎ ሲያብለጨልጭ እሱን ያየች ውሃ እየጠጣች እያለ እንስቷ ተባዕቱ ዘር አቀብሎ የተወለዱ ልጆች ሽልምልም እንደሆነ የተገለጸበት መንገድ አለ። እውነት ነው፣ ይሄ እውነት ነው። እና ሌላም ለምሳሌ በባህላችን ምን ይባላል? ወላዳቴው ይባላል። የሆነ ትንሽ አጸያፊ ነው ብለን የምናስበውን ነገር ስናይ ወላዳቴው ይባላል። ለምን የተባለ ይመስላችኋል? ወላዳቴው ለምንድን ነው ሴቷ ባታየው ተብሎ ሰው የተመኘው? ይቅርታ
እያቋረጥኩ ነው እና ወላድ አትየው ሲባል በአይን በኩል የሚገባ መልእክት ስላለ ነው እና ቀላል የማይባሉ ሰዎች የብልጥ እናቶች ምን ይላሉ? እነሱ የሚያስቡት እነዛ ነው። ከተጸነሰ በኋላ በእርግዝና ወቅት የሆነ ደስ የማይል ነገር፣ ለአይን የማያምር ነገር ካዩ ያን የሚመስል ነገር እንወልዳለን ብለው ይፈራሉ። ግን ጉዳዩ እንዴት ነው? ልክ ዘሩ ጽንሱ በሚጸነስበት ሰዓት እንስቷ የተባዕቱን የብርሃን አይን ትፈልጋለች። የአይኑን ብርሃን ያንን መስጠት ያስፈልጋል። ልጅ ሲጸነስ ይሄ አይን ላይን መታየት ያስፈልጋል ማለት ነው። ምንድን ነው የሚሆነው? በቃ አሁን ግልጽ ነው ለማንም ሰው እያልኩ ያለሁት እና በትክክል እንደዛ አይነት አደጋ አለው። ግን የሚሆነው መቼ ነው? በዛች በጽንሷ በመጸነሱ ወቅት፣ ዘር በመቀባበል ወቅት ይሄ ተግባር መኖር አለበት ማለት ነው። በዋናነት እኔ መግለጽ የፈለጉት ጸሎት መደረግ አለበት ከግብረ ሥጋ ግንኙነት በፊት። ከዛ በኋላ በግብረ ሥጋ ግንኙነት ወቅት ደግሞ እንደዚህ አይነት ነገርም የተሟላ መሆን አለበት። ከዛ በፊት ምንድን ነው የምናፈቅረውና የምናፈቅራትን የምናገኝበት መንገድ ይሄ ነው። ይሄ ነው እንግዲህ እና ያው ቀላቀልኩባቸው በሩን እየከፈቱ ስላስቸገሩኝ ነው። እንግዲህ ምንድነው በአጠቃላይ ፍቅርን በተመለከተ ፍቅርን ስሙን እንጂ የምናውቀው ጣዕሙን አናውቀውም። ፍቅር ጣዕም አለው፣ ጣፍጣል። ከምንም በላይ የሆነ ነገር ነው። በሀብት በቁጥር በግዝፈት የሚገለጽ ነገር አይደለም። ከዛ በላይ የሆነ ነገር ነው። ትክክለኛውን ፍቅር ለማጣጣም አሁን ያልኩትን እነኝህን ምልክቶች ማወቅና የራሳችን ሰው ማግኘት አለብን። የዛን ጊዜ ነው ፍቅር ምን እንደሆነ የሚገባል። ያልኖርን ሁሉ ከዛ በፊት ያልኖርን ሁሉ ነው የሚመስለን። እንዳልኩት ከአፍቃሪያችን ጋራና ከምናፈቅረው ሰው ጋራ በትክክል ስንገናኝ ጊዜ ሁሉ አጭር ነው። በጣም በቃ 24 ሰዓት ቆይተን አብረን 1 ሰዓት የቆየን አይመስለንም። ሁሉን ነገር ያቀልልናል። እንዳልኩት ቅድም መጀመሪያ ላይ የተለያየ ፍቅር አለ። ለቤተሰባችን፣ ለእንስሳት፣ ለእጽዋት እና ለተለያዩ ነገሮች የምንሰጠው እና የምንቀበለው ፍቅር አለ። ይሄኛው የእንስትና የተባዕት ፍቅር እንግዲህ እነኚህን ነገሮች መሰረት ያደረገ ነው። በአጠቃላይ ሳጠቃልል ወንዶችም ሆኑ ሴቶች መኳኳል የሚባል ነገር፣ መልክን መቀየር በጣም ጥንቃቄ ልናደርግበት ይገባል ነው። ሁለተኛው ነገር መቸኮል አያስፈልግም። የራሳችን ሰው እስክናገኝ ድረስ ተረጋግተን መጠበቅ አለብን። ከራሳችን ጋር በትክክል መነጋገር አለብን ብለን ልባችን ሳይለን ወደ እንስቶችም ወደ ተባዕት መሄድ የለባቸውም። የሆነ ሰው ወይም የሆነች ሴት አንዱን ለፍቅር ግንኙነት ብትጠይቅ ወይም ቢጠይቅ መልስ ሊሆን የሚገባው ነገር ከራሴ ጋር ልነጋገር፣ እወድሃለሁ በፍጡርነትህ፣ እወድሻለሁ በፍጡርነትሽ፣ ግን ለፍቅር ግንኙነት የሚያደርስ እንትን ያለን አይመስለኝም ተብሎ በግልጽ ሊነገር ይገባል። እና ለጊዜያዊ ጥቅም ብለን እንደዚህ አይነት ነገር ውስጥ በፍጹም አንግባ። የሆነ ነገር እንኳን
በሆነ ምክንያት ቢጀመር መውለድ ግን የለብንም። መውለድ መምጣት ያለበት ተያይተን ተጠናንተን በትክክል የኛ እንደሆነ ካወቅም በኋላ በህግ ነው መሆን ያለበት። በህግ ስል ይሄ ሰዋዊን ህግ ማለት አይደለም። በከበረ ትዳር ውስጥ ሆነን ነው መውለድ ያለብን። ሁላችን እንደዛ ነን ወይ? ያው አይደለንም። በሙሉ እጅግ በጣም ችግር ውስጥ ነው ያለ ነው። ሌላው ሶስተኛው አጽንኦት የምንሰጠው ነገር ጉዳዩ ለማውራት ትንሽ ከባህላችን አንጻር ምናምን ጥሩ ስላልሆነ መግለጽ ይከብዳል። ግን ቢሆንም እውነቱ እሱ ስለሆነና መሆን ያለበት ነገር ስለሆነ ስንበላ ስንሰራ ሌላ ጊዜ እንደምንጸልየው ሁሉ ከግብረ ስጋ ግንኙነት በፊት በፍጹም ጸሎት ያስፈልጋል። ይሄ ነው ወሳኙ። ጉዳዩን የበለጠ ማወቅ የምትፈልጉ ሰዎች በዚህ ዙሪያ በቀጥታ የተጻፉ ባይሆኑ በጣም ብዙ ጽሁፎች አሉ። እነሱን ለማገላበጥ ሞክሩ። እግዚአብሔርን መውደድ፣ ህጉን ማክበር እና በእውነት መኖር ነኝ ማለት አያስፈልግም። ልክ ቀደም እንዳልኩት ተኳኩሎ ቤተክርስቲያን መሄድና ከቤተክርስቲያን ሲመለሱ ሌላ ሰው መሆን በጣም ልዩነት እንዳለው ሁሉም ነገር እንደዚህ ነው። ይሄ ከላይ አይደለም መኖር ያለብን። የምናምነውን ነገር እንኖረው በቃ። ካልሆነ ጭራሹን ብሎ አለመነጋጋት ይሻላል። የማያዛልቅ ጸሎት ለቅጽበት እንደሚባል ሁሉ እንደዚህ ቁማር አይደለም። ከነፍስ ጋር ጨዋታ አያስፈልግም። ከራሳችን ጋር በትክክል መታረቅ አለብንና የውስጣችንን የሚሰማን ራሳችንን ማድመጥ አለብን። ያ ራሳችንን ማድመጥ የሚባል ነገር ህሊናችንን መስማት ነው። ህሊናችንን ለመስማት አንደኛ መረጋጋት አለብን። ከንዴት ከስሜት ውጭ ሆነን ለራሳችን ጊዜ ሰጥተን ጸጥ ዝም ባለ ቦታ በአርምሞ ማሰላሰል ማለት ነው። የዚህ ጊዜ ነፍሳችን ትነግረናለች። ወዲያው ነው ሀሳቡ ይመጣል። ያ እውነተኛው ሀሳብ እሱ ሲመጣ በትክክል መስማት መቻል አለብን። ወይም በህልም በትክክል ሊገለጽልን ሊነገረን ይችላል። ሀሳቡ ግን ይመጣል ራሱ በቃ ከዚህ ጋር ነው መጣ የሚባል አለ። እኛ ሁለት ሀሳቦችን ሁሉ ጊዜ ይዘናል። ሰይጣን አለኛ ጋር፣ መልአክ አለኛ ጋር። ሁሉ ጊዜ ሰይጣን የስጋ ፍላጎታችንን አጉልቶ ያመጣና ይሄ እኮ ነው የሚሻልህ ይለናል። መልአክና እግዚአብሔር ደግሞ በህሊናችን በኩል አሉ። ሁሉ ጊዜ እውነት ነው እነሱ የሚናገሩት። ሁሉ ጊዜ ከራሳችን ጋር ተከራክረን እንከራከራለን እኮ እና በእያንዳንዷ በየትኛውም ነገር ላይ ስንወስን ሁለቱ ሀሳቦች ጎን ለጎን ይመጣሉ እና ያው የስጋ ፍላጎታችን ሁሉ ጊዜ ስለሚያመዝን የስጋችንን ተቀብለን ወይም ሰይጣን አሸንፎን ውሳኔያችንን እንደመድማለን ማለት ነው እና በጣም ጥንቃቄ ማድረግ አለብን እላለሁ። መልካም ጊዜ። ቻው።